ሄሎ ጤና ይስጥልን እንዴት ናችሁ? እኔ ያለሁ እግዚአብሔር ይመስገን ደህና ነኝ አለሁ። እንግዲህ ዛሬ የምነግራችሁ አለቀልኝ በበሽታ ውስጥ ነኝ፣ በፈተና ውስጥ ነኝ፣ ነገሮች ተደበላልቀዋል፣ ጤናዬ ችግር አጋጥሞታል፣ ሰዎች ከኔ ጋር አይደሉም ለምትሉ ሰዎች ነው። ይሄን ለምትሉ ሰዎች ነው የምናገረው። አንዳንዴ ችግሮች ወደኛ ሲመጡ ሁኔታዎች ሁሉ ድብልቅልቅ ያለ ስሜት ሲሰማ ብዙ ነገሮችን በአእምሮአችን እናስባለን። ግን ደግሞ ይሄስ መኖሩን ታውቃላችሁ? ወይም እንደዛ አይነት አጽናኝ ቃል መኖሩን ታውቃላችሁ? ማቴዎስ 9:12 ላይ ምን ይላል? ኢየሱስ ክርስቶስ ከኃጢአተኞች ጋር ከበሽተኞች ጋር ሆኖ ሲበላ ሲጠጣ እነሱን እያጽናነ እየፈወሰ ሲሄድ አይሁዶች ወይም ፈሪሳውያን እያሙት ነበር። በዛ ሰዓት ያንን ሰምቶ እሱም ምን አለ? ባለመድኃኒትን የሚፈልጉት ህመምተኞች እንጂ ጤነኞች አይደሉም ብሎ ተናገረ። በጣም የሚገርም እኮ ነው። ባለመድኃኒትን የሚፈልጉት በሽተኞች እንጂ ጤነኞች አይደሉም። አየህ፣ በዚህ ሰዓት የበሽታ ወይም ደግሞ ማንኛውም ያስተሳሰብ ችግር ሊሆን ይችላል። እያንዳንዷ በውስጥ የሚሰማ ስሜት ችግር አለብኝ ብለህ የምታስብ ከሆነ እግዚአብሔር ለአንተ እንደመጣ ማሰብ ማለት ነው። እግዚአብሔር ወደ አንተ እንደመጣ፣ እግዚአብሔር ደግሞ አንተን ሊፈውስ እንደመጣ የሚገርም አጽናኝ ቃል ነው ይሄ ቃል። ስለዚህ አንብቡት፣ ለሌሎች እንዲደርስ ደግሞ ኮፒ ሊንክ አድርጉት። ሌላም ደግሞ አበረታቱኝና እንደዛ አይነት ሀሳቦችን ሀሳቦችን እያገናኘው ከእግዚአብሔር ጋር መጣበቅ እንዳለብን የሚያገናኙ ሀሳቦችን በተቻለኝ አቅም ነግራችኋለሁ። አመሰግናለሁ።